ሰላም ቤተሰብ እንዴት ናችሁ? ዳና ናችሁ ወይ? እግዚአብሔር ይመስገን ሰላም ነን። እንዴት ናችሁ? ዳና ናችሁ ወይ? ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ዛሬ ይዤላችሁ የመጣሁት ሩዝ በዶሮ ነው። የከብስ አሰራር ነው። ወደ አሰራሩ እንሄዳለን። እዚህ ጋር እንደምትመለከቱት ሽንኩርቱን እያቁላላው ነው። ያው ስጋ ትፍ እንግዲህ አላሳየኋቸውም። እዚህ ጋር እንደምትመለከቱት ውሃ በደንብ መጠጣት አለበት። ያው እንደምታዩት አሁን ምጥጥ አድርጎታል። እዛን ዘይት እንጨምርበታለን። ዘይቱ እንደ ፍላጎታችሁ ነው። ስጋ ዘይት ጨመርኩ። ልክ እንደዚህ እናማስላለን። ያው ግን የሁላችንም ሙያችን ይለያያል፣ የተለያየ ነው። አንዳንዶቹ እንዴት ነው የሚሰሩት? ሁሉንም አንድ ላይ ድርግ ያደረጉና ዶሮውንም ምኑንም ክድን ያደርጉታል። ከዛን ዶሮዋ ብስል ካለች በኋላ ያወጡና ሩዝ ይጨምራሉ። እኔ እንደዛ አይደለም አድርገው። ያው እኔ በደንብ አቁላልቼ ዶሮውንም አንድ ላይ ነጭ ሽንኩርት እንደምታዩት ሽንኩርቱ ቀይ ሆኗል። እና ዶሮ ተበሰለ በኋላ ያወጡና ከዛ ነው ሩዝ የሚጨምሩት። ግን እኔ ደግሞ እንደዛ አይደለም አድርገው። ልክ እንደዛ አቁላላለሁ። ከዛ ዶሮውንም አንድ ላይ አቁላለውና አበስለውና እዛው ከላይ ሩዙን ጭምር። እንደዛ ነው ጊዜም ለመቆጠብ። እኔም ደግሞ እንደዛም ነው የምሰራው ማለት ነው። የሁላችንም ውሃ ይለያያል፣ ግን ይጣፍጣል። ልክ እንደዛ ማለት ነው። አብሮ ሲቁላላና አብሮ ሲበስል በጣም ትንሽ ለየት ያለ ነው። እና እንደዚህ ቲማቲም ሽንኩርቱ እንደምትመለከቱት በደንብ ነው ቀይ ነው። ቲማቲም ጨመርንበት። እንደዚህ መሰል መሰል ላደረግነው። ከዛን አንዳንድ ጊዜ ግን እንፋሎቱ ማለት ነው ስቀርጽ ያዝ ያደርገኛል፣ እንፋሎቱ ማለት ነው። በዚህ መልኩ እንደዚህ ማሰል ነው። ያው ደረሰ ማለት ነው። አሁን እንደምትመለከቱት እዚህ ጋር ደግሞ ሳልሳ ጨምርበታለሁ። ሳልሳ ትንሽ ቀላ እንዲያደርገው ስጋ ጨመርኩበት። ሎሚ ይደረግበታል። ሌላም እንደዚህ የሚያደርጉበት አለ። ሚስማር ነው ቅርንፉድ፣ እንደዛ ነገር ያደርጉበታል። ግን እሱን ነገር አላደርግም፣ ደስ አይለኝም። በዚህ መልኩ አቁላላ ነው። እንደምታዩት እንግዲህ በደንብ ነው የተቁላለው። አሁን ስጋ እንዳይዝ በደንብ መሰል እናደርገዋለን። ከዛን
እዚህ ጋር ደግሞ ቅመም እንጨምርበታለን እና ደግሞ እንትን ነበር ስሙ ጠፋብኝ። ስሙ ደግሞ ማጂ ማለት ነው። በአማርኛ ምንድን ነበረ ስሙ? ጠፍቶብኛል። ለማንኛውም ማጂ 2 ጨምሬበታለሁ። እንግዲህ እንደምታዩት በደንብ ነው እንደ ዶሮ ወጥ ነው ያደረኩት ማለት በደንብ ነው ያቁላላሁት ማለት ነው። እንግዲህ እንደዚህ ደርሷል። እዚህ ጋር ደግሞ ዶሮ ጨምርበታለሁ። ዶሮን በደንብ ጥብ ያደረኳት ወይም እንደምትመለከቱት ነጭ እስከምትሆን ድረስ በደንብ ነው ያጠብኳት ማለት ነው። እና እንደዚህ ጨመርናት። አያምርም? ዶሮ ወጥ ነው የሚመስለው ደስ ሲል ማለት ነው። በነገራችን ላይ እንደዛ አድርጋችሁ ሰርታችሁ ሞክሩት ማለት በጣም ነው የሚጣፍጠው። ውሃ ውስጥ ማለት አቁላልታችሁ ውሃ ጨምራችሁ ከዛን ዶሮውን አብስላችሁ ዶሮውን አውጥታችሁ ሩዝ አይደለም የምትጨምሩት። ልክ እንደዛ ከማድረግ ልክ እንደዛ አድርጋችሁ የሆነ ጣዕሙ ማለት ነው በጣም ነው ደስ የሚለው እና ሞክሩት እንደዛ አድርጋችሁ ሰርታችሁ ማለት ነው። ግን ስታዩት እንደዚህ የዶሮ ወጥ ምናምን ሊመስላችሁ ይችላል። ልክ እንደዚህ ስታዩት ማለት ነው። ግን ሩዝን ስጨምሩበት ከላይ በጣም ነው የሚጣፍጠው እና እንደዚህ ሰርታችሁ ሞክሩት እላችኋለሁ። ያው ሁላችንም ሙያችን ይለያያል። መልክ ስጠኝ እንጂ ሙያ ከጎረቤት እማራለሁ አይደል የሚል ሀገሬ ሰው እና የሁላችንም ሙያችን ስለሚለያይ ለዚያ ነው። መልክና ምንድን ነው የሚባለው ፀባይ ካለ ሙያ ከየትም ይማራል። አሁን ሶሻል ሚዲያ ላይ ሁሉም ቦታ ነው ክፍት ነው ሁሉ ነገር ማለት ነው። እና ማለት የምናውቅበት መንገድ ወይም የምንማርበት መንገድ ብዙ ሰፊ መንገዶች አሉና በነዛ ውስጥ ማወቅ ይቻላል ማለት ነው። እዚህ ጋር ደግሞ ሽንኩርት እያጠበስኩ ነው ከላይ የማደርግበት እና በዚህ መልኩ ጨርሰናል ማለት ነው። የዛሬ ምሳችን ይሄን ይመስላል እንደምትመለከቱት አያምርም? እና የዛሬው ምሳችን ይሄን ይመስላል ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም የስራ ሳምንት ይሁንላችሁ። ቻው